በሜዲትራኒያን ባህር ምስራቃዊ ጥግ ላይ በዓለም ካርታ ላይ የማትታይ እስከምትመስል ድረስ በጣም ትንሽ የሆነች ሀገር ትገኛለች። እስራኤል ከሰሜናዊ ተራሮቿ እስከ ደቡባዊ በረሃዎቿ ድረስ የምትዘረጋው 470 ኪሎ ሜትር ያህል ብቻ ሲሆን፣ በአንዳንድ ቦታዎች ደግሞ አጠቃላይ የሀገሪቱ ስፋት በትላልቅ ሀገራት በሚገኙ ሁለት ዋና ዋና ከተሞች መካከል ካለው ርቀት እንኳ ያነሰ ነው። ሆኖም ይህች ጠባብ መሬት አነስተኛ መጠን ቢኖራትም በሰው ልጅ ታሪክ፣ በሃይማኖት እና በዓለም አቀፍ ፖለቲካ ላይ በምድር ላይ ካሉ ጥቂት ቦታዎች ባልተናነሰ መልኩ ተጽዕኖ አሳርፋለች። ዓመታት ብዙ ግዛቶች በዚህ ቦታ ላይ ዘምተዋል። ምዕመናን ከሩቅ አህጉራት ወደዚህ ተጉዘዋል። ነገስታት፣ ነቢያት፣ ወታደሮች፣ ነጋዴዎች እና አሳሾች ሁሉም እዚህ አሻራቸውን ጥለው አልፈዋል። በዓለም ዙሪያ ለሚገኙ በቢሊዮን ለሚቆጠሩ ሰዎች ከዚህ ምድር ጋር የተያያዙ ታሪኮች እና ስለ ታሪክ ያላቸውን ግንዛቤ ይቀርጻሉ። እስራኤል ዘመናዊ ሀገር ብቻ አይደለችም። ጥንታዊ ትውስታና ዘመናዊ ህይወት ጎን ለጎን የሚኖሩባት የስልጣኔዎች ሕያው መገኛ ናት። የዚህ አስደናቂ ታሪክ እምብር በፕላኔታችን ላይ ካሉ ጥንታዊና ቀጣይነት ያለው የሰው መኖሪያ ካላቸው ከተሞች አንዷ የሆነችው ኢየሩሳሌም ትጠቀሳለች። በብሉይ ከተማ ጠባብ የድንጋይ መንገዶች ውስጥ መጓዝ አንዱ በሌላው ላይ እንደተደራረቡ የጊዜ ንብርብሮች ውስጥ ማለፍ እንደሆነ ይሰማል። ኢየሩሳሌምን የከበቡት ግንቦች ስፍር ቁጥር የሌላቸውን የሰው ልጅ ታሪክ ምዕራፎች፣ ጦርነቶችን፣ ንግዶችን፣ የግዛቶችን መነሳትና መውደቅ ተመልክተዋል። እያንዳንዱ ድንጋይ ትውስታን የያዘ ይመስላል። በእነዚህ ጥንታዊ ግንቦች ውስጥ በሰው ልጅ ዘንድ በጣም ቅዱስ የተባሉ ስፍራዎች ይገኛሉ። በጥቂት ደቂቃዎች የእግር መንገድ ብቻ በዓለም ዙሪያ ለሚገኙ በቢሊዮን ለሚቆጠሩ ሰዎች ትልቅ መንፈሳዊ ጠቀሜታ ያላቸው ሶስት ቦታዎች ይገኛሉ። በምዕራባዊው ግንብ አይሁዳውያን አማኞች በቀንም ሆነ በሌሊት ይሰባሰባሉ። እጆቻቸውን ግዙፍ በሆኑ የኖራ ድንጋዮች ላይ በመጫንና በእጅ የተጻፉ የጸሎት ወረቀቶችን ከ2000 ዓመታት በፊት ሁለተኛውን ቤተ መቅደስ ደግፈው በነበሩት ድንጋዮች ስንጥቅ ውስጥ ያስቀምጣሉ። በጥቂት ርቀት ላይ ብዙ አማኞች ኢየሱስ ክርስቶስ የተሰቀለበት እና በኋላም የተነሳበት ቦታ ነው ብለው የሚያምኑበት የክርስትና እጅግ የተቀደሰ ስፍራ የሆነው የቅዱስ መቃብር ቤተ ክርስቲያን ይገኛል። ከከተማዋ ሰማይ በላይ ደግሞ የእስልምና ሃይማኖት ውስጥ እጅግ ከተከበሩ ስፍራዎች አንዱ የሆነውና በሚያንጸባርቀው አለት ጉልላት የደመቀው የአልአቅስ መስጊድ ግቢ ይገኛል። በምድር ላይ እንዲህ ያለ የተከማቸ መንፈሳዊ ትርጉም የያዙ ከተሞች ጥቂት ናቸው። በየቀኑ በሚሊዮን የሚቆጠሩ ሰዎች በዓለም ዙሪያ በጸሎት፣ በስርዓት እና በትውስታ ሀሳባቸውን ወደ ኢየሩሳሌም ያዞራሉ። ለአይሁዶች፣ ለክርስቲያኖች እና ለሙስሊሞች ከተማዋ ከጂኦግራፊ በላይ ትርጉም አላት። ለዘመናት የተዘረጋ ማንነትን፣ ቅርስን እና እምነትን ትወክላለች። ሆኖም ኢየሩሳሌም ታሪክና ፖለቲካ መቼም ቢሆን የማይለያዩ መሆናቸውን ማስታወሻም ናት። ከተማዋ ለብዙ ማህበረሰቦች ጥልቅ ትርጉም ስላላት በተደጋጋሚ የፖለቲካ ትግሎች እና የታሪክ ግጭቶች ማዕከል ሆና ቆይታለች። ከመንፈሳዊ ጠቀሜታዋ ባሻገር እስራኤል በዓለም ታሪክ ውስጥ ያላትን ሚና የቀረጸ ልዩ መልክዓ ምድራዊ አቀማመጥ አላት። በሶስት አህጉራት ማለትም አፍሪካ፣ እስያ እና አውሮፓ መገኛ ነጥብ ላይ የምትገኝ በመሆኗ ይህች ምድር ለሺህ ዓመታት በባህሎች መካከል እንደ ድልድይ ሆና አገልግላለች። የታላላቅ ስልጣኔዎችን ግብፅን፣ ሜሶፖታሚያን እና ሜዲትራኒያን የሚያገናኙ ጥንታዊ የንግድ መስመሮች በእነዚህ ኮረብታዎች እና ሸለቆች ውስጥ በቀጥታ ያልፉ ነበር። ቅመማ ቅመሞችን፣ ጨርቃ ጨርቆችን፣ ብረታ ብረት እና ሀሳቦችን የጫኑ ተሳፋሪዎች በእነዚህ መንገዶች ላይ ሲንቀሳቀሱ ሸቀጦችን ብቻ ሳይሆን እውቀትና የባህል ልውውጥንም ያመጡ ነበር። ይህንን ጠባብ መተላለፊያ የተቆጣጠረ ማንኛውም አካል በሰፊ ክልሎች ውስጥ ያለውን ንግድ እና ግንኙነት የመቆጣጠር አቅም ነበረው። በዚህ ስትራቴጂካዊ መገኛ ምክንያት እስራኤል ተገልላ የኖረችበት ጊዜ ጥቂት ነው። ይልቁንም ሁልጊዜም ከሰፋፊ የጂኦፖለቲካዊ እንቅስቃሴዎች ጋር የተገናኘች ነበረች። ከመጀመሪያዎቹ መንግስታት ጀምሮ እስከ ዘመናዊቷ ሀገር ድረስ በዚች ትንሽ መሬት ውስጥ የሚከሰቱ ክስተቶች ከድንበሯ ባሻገር የሚያስተጋቡ ናቸው። እስራኤልን ልዩ የሚያደርጋትም ይህ ነው። የአካባቢው ክስተቶች ብዙውን ጊዜ ዓለም አቀፋዊ መዘዝ የሚያስከትሉባት ቦታ ናት። ነገር ግን እስራኤል የምትታወቀው ስለ ጥንታዊ እምነት እና ታሪክ ብቻ አይደለች። በዘመናዊውም ዘመን በዓለም ላይ ካሉ እጅግ ንቁና በቅርብ ክትትል ከሚደረግባቸው ሀገሮች አንዷ ሆናለች። ዓለም አቀፍ ዲፕሎማሲ፣ የቴክኖሎጂ ፈጠራ እና ቀጠናዊ ፖለቲካ በሚያስደንቅ ሁኔታ የሚገናኙባት ስፍራ ናት። ጥንታዊ ፍርስራሾች ከዘመናዊ ሰማይ ጠቀስ ፎቆች ጎን ለጎን ይቆማሉ። የንግድ መንገዶች ከሚጨናነቁ የቴክኖሎጂ ማዕከላት ጋር ይገናኛሉ። እንደ እስራኤል
ጥልቅ ታሪካዊ ስርን ከዘመናዊ ጉልበት ጋር አጣምረው የያዙ ሀገሮች ጥቂት ናቸው። ታዲያ ከብዙ የዓለም ከተሞች የምታንስ መሬት እንዴት በቢሊዮን የሚቆጠሩ ሰዎችን እጣ ፈንታ ሊቀርጽ ይችላል? ለዚህ ጥያቄ መልስ ለመስጠት ይህችን ምድር ወደ የሰው ልጅ ታሪክ ማዕከልነት ወደ ለወጡት የመጀመሪያዎቹ ስልጣኔዎች በሺዎች የሚቆጠሩ ዓመታትን ወደ ኋላ መጓዝ አለብን። ዘመናዊ ሀገራት ከመፈጠራቸው ከረጅም ጊዜ በፊት ይህ ክልል በጥንታዊው ዓለም ውስጥ እጅግ አወዛጋቢ ከሆኑ የመሬት ክፍሎች አንዱ ነበር። ከሺህ ዓመታት በፊት የመጀመሪያዎቹ የእስራኤል እና የይሁዳ መንግስታት ኢየሩሳሌምን በከበቡት ዓለታማ ኮረብታዎች መካከል ተፈጠሩ። እነዚህ ማህበረሰቦች በኋላ ላይ በሚሊዮን የሚቆጠሩ ሰዎች መንፈሳዊ ማንነትን የሚቀርጹ ከተሞችን፣ ቤተ መቅደሶችን እና የባህል ወጎችን ገንብተዋል። ታሪካቸው በሃይማኖታዊ ጽሑፎች ውስጥ የተመዘገበውን እና በአርኪኦሎጂያዊ ግኝቶች የተደገፈው ለአይሁድ እምነት መሰረታዊ ትረካዎች ሆነዋል። በኋላም በክርስትና እና በእስልምና ላይ ተጽዕኖ አሳርፈዋል። ኢየሩሳሌም ብዙም ሳይቆይ የእነዚህ ቀደምት መንግስታት የፖለቲካና የመንፈሳዊ እምብርት ሆነች። እንደ ወግ ከሆነ በንጉስ ሰለሞን ዘመነ መንግስት የተገነባው የመጀመሪያው ቤተ መቅደስ የእምነትና የብሔራዊ አንድነት ምልክት ሆኖ ቆሟል። ነገር ግን ከተማዋ በሀያላን ግዛቶች መካከል ያላት ስትራቴጂካዊ መገኛ ለረጅም ጊዜ ነፃ ሆኖ እንድትቆይ አልፈቀደላትም። ባለፉት 100 ዘመናት ከሩቅ አገሮች የመጡ ሰራዊቶች ይህን ወሳኝ መስቀለኛ መንገድ ለመቆጣጠር በክልሉ ውስጥ አልፈዋል። በከተማዋ ቀደምት ታሪክ ውስጥ በጣም አስደናቂ ከሆኑት ምዕራፎች አንዱ በሮም ግዛት ስር የተከሰተው ነው። በመጀመሪያው 100 ክፍለ ዘመን የሮማውያን ኃይሎች የአይሁድን አመጽ በመጨፍለቅ በ70 ዓመተ ምህረት ኢየሩሳሌምን አጠፉ። ያ ግሩም የነበረው ሁለተኛው ቤተ መቅደስ ወደ ፍርስራሽነት ተለወጠ። የቀረውም የውጩ ድጋፍ ግንብ ክፍል ብቻ ነበር። ያ የተረፈው ክፍል ውሎ አድሮ የምዕራባውያን ግንብ ሆነ። ይህም ዛሬም ለአይሁድ ሃይማኖታዊ ሕይወት ማዕከል ሆኖ ቀጥሏል። ከዘመናት በኋላ ሌላ የሃይማኖት ግጭት ማዕበል ምድሪቱን አጥለቀለቃት። በመካከለኛው ዘመን የመስቀል ጦርነት ወቅት የአውሮፓ ሰራዊቶች ኢየሩሳሌምን ለመያዝ እና በቅድስት ሀገር የክርስቲያን መንግስታትን ለመመስረት ዘመቻዎችን ከፍተዋል። የመስቀል ጦረኞች ከአውሮፓ በሺዎች የሚቆጠሩ ኪሎ ሜትሮችን በመጓዝ በባህር ዳርቻዎች እና በኮረብታዎች ላይ ግዙፍ የድንጋይ ምሽጎችን ገንብተዋል። ለተወሰነ ጊዜ የክልሉን ክፍሎች ተቆጣጥረው ነበር። ነገር ግን ግዛቶቻቸው ውሎ አድሮ የእስልምና አስተዳደር በመለሱት የሙስሊም መሪዎች ተመልሰዋል። በ16ኛው ክፍለ ዘመን መጀመሪያ ላይ የኦቶማን ግዛት ክልሉን በታሪክ ውስጥ ካሉት ታላላቅና ሀያላን ግዛቶች በአንዱ ውስጥ አካተተው። ለ400 ዓመታት የኦቶማን አስተዳዳሪዎች ውሎ አድሮ ዘመናዊቷ እስራኤል የሚሆነውን ግዛት አስተዳድረዋል። በዚህ ወቅት የኤምፓየር ዋና ዋና የፖለቲካ ከተሞች ሌላ ቦታ ቢሆኑም ምድሪቱ ጠቃሚ የሃይማኖት ማዕከል ሆና ቆይታለች። ሆኖም ተፈጥሯዊ ገጽታ አሁንም ቦታውን ለገዙት ለእያንዳንዱ ስልጣኔዎች አሻራ ተሸክሟል። ከሙት ባህር አቅራቢያ ካለው በረሃ በላይ በንጉስ ሄሮድስ የተገነባው ጥንታዊ ምሽግ ማስዳ ይነሳል። አስደናቂ ገደሎች፣ ሰፊ የበረሃ ክልልን እና በማዕድን የበለጸጉ ውሃዎችን ይመለከታሉ። ከ2000 ዓመታት በፊት ማስዳ የሮማውያንን አገዛዝ የሚቃወሙ የአይሁድ አማጽያንን የመጨረሻ ምሽግ ሆኖ ነበር። ዛሬ ፍርስራሾቹ የጽናትና የቁርጠኝነት ዋና ምልክት ሆነው ቆመዋል። በአቅራቢያው በምድር ላይ ካሉት አስደናቂ የተፈጥሮ ድንቆች አንዱ የሆነው ሙት ባህር ይገኛል። ከባህር ጠለል በታች ከ400 ሜትር በላይ ዝቅ ብሎ የሚገኝ ሲሆን በፕላኔታችን ላይ ዝቅተኛ ቦታ ነው። ውሃው በማዕድን በጣም የበለጸገ በመሆኑ ዋናተኞች ያለምንም ጥረት በላዩ ላይ ይንሳፈፋሉ። በዙሪያው ያለው የበረሃ ገጽታ በሚያብረቀርቁ የጨው ቅርጾች እና እስከ አድማስ በሚዘረጉ ጸጥተኛ ተራሮች አማካኝነት ከሌላ ዓለም የመጣ ይመስላል። ከሜዲትራኒያን የባህር ዳርቻ ወደ ሰሜን ስንሄድ ጥንታዊቷ የወደብ ከተማ ቂሳሪያ ትገኛለች። በንጉስ ሄሮድስ እንደ ታላቅ የሮማውያን ወደብ የተገነባችው ከተማ በአንድ ወቅት ከሮም ከተማ ጋር የሚወዳደሩ ግዙፍ የውሃ መውረጃዎች፣ ቲያትሮች፣ ቤተ መቅደሶች እና የገበያ ቦታዎች ነበሯት። ዛሬ ጎብኚዎች በአምፒ ቲያትር ፍርስራሾች መካከል መጓዝ ወይም በአንድ ወቅት ንጹህ ውሃ በአሸዋ ላይ ይሸከሙ የነበሩትን የውሃ ማስተላለፊያ መስመሮች መከታተል ይችላሉ። እነዚህ ጥንታዊ ቦታዎች አንድ ቀላል እውነት ይገልጻሉ። የእስራኤል ምድር መቼም ቢሆን የአንድ ባህል ወይም ስልጣኔ ብቻ ሆኖ አታውቅም። ይልቁንም እያንዳንዱ የታሪክ ንብርብሩ በመሬት ላይ ጥሎ በሄደ ስፍር ቁጥር በሌላቸው ህዝቦችና ግዛቶች ተቀርጻለች።
የእስራኤል ታሪክ ዘመናዊ ምዕራፍ የሚጀምረው ከሁለተኛው የዓለም ጦርነት በኋላ በነበሩት ውጥረት የነገሰባቸው ዓመታት ነው። ከሆሎኮስት እልቂት በኋላ ዓለም አቀፍ ማህበረሰብ ስለ አይሁድ ማህበረሰቦች የወደፊት ዕጣ ፈንታ እና ብሔራዊ የትውልድ ሀገር የመመስረት ዕድል ላይ አስቸኳይ ጥያቄዎች ገጥመውት ነበር። ለበርካታ አስርት ዓመታት የተካሄደው የፖለቲካ ክርክር ውሎ አድሮ በግንቦት 1948 የእስራኤል መንግስት እንዲታወጅ አድርጓል። አዋጁ ወዲያውኑ የመካከለኛው ምስራቅን የፖለቲካ ገጽታ ለወጠው። በጥቂት ሰዓታት ውስጥ ጎረቤት ሀገሮች በአዲሱ መንግስት ላይ ወታደራዊ ዘመቻዎችን ጀመሩ። ይህም ለቀጣዮቹ አስርት ዓመታት የቀጠናውን ጂኦፖለቲካ የሚቀርጽ የግጭት ወቅት መጀመሪያ ሆነ። በዚያ ተከታታይ ዓመታት እስራኤል በርካታ ጦርነቶችን ስታካሄድ፣ በተመሳሳይ ጊዜ የዘመናዊ ማህበረሰብ መሰረቶችን ገንብታለች። እነዚህ ፈተናዎች ቢኖሩም አገሪቱ በፍጥነት አደገች። በሜዲትራኒያን ባህር ዳርቻ ቴል አቪቭ የሀገሪቱ የኢኮኖሚና የበዓል ማዕከል ሆና ወጣች። በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ትንሽ የባህር ዳርቻ ማህበረሰብ የተመሰረተችው ቴል አቪቭ በዘመናዊ አርኪቴክቸር፣ በባህር ዳርቻዎች እና በኪነ ጥበብ ጉልበቷ የምትታወቅ ንቁ ሜትሮፖሊስ ሆና በፍጥነት አደገች። ዛሬ በመካከለኛው ምስራቅ ካሉ እጅግ ንቁ ከተሞች አንዷ ስትሆን የበለጸገ የምሽት ህይወት፣ የቴክኖሎጂ ዘርፍ እና የፈጠራ ኢንዱስትሪዎች አሏት። ወደ ሰሜን ስንጓዝ በካርሜል ተራራ ተዳፋት ላይ የተገነባችው ዋና ወደብ ከተማ ሃይፍ ትገኛለች። የሃይፍ ወደብ ሀገሪቱን ከዓለም አቀፍ ገበያዎች ጋር በማገናኘት በእስራኤል የንግድ እና የመርከብ ትስስር ውስጥ ወሳኝ ሚና ይጫወታል። ከተማዋ በአይሁድ፣ በአረብ እና በሌሎች ማህበረሰቦች ጎን ለጎን በመኖርና በመስራት በባህል ብዝሃነቷ ትታወቃለች። የእስራኤል መልክዓ ምድራዊ አቀማመጥ በፖለቲካዊ እውነታዋ ላይ ተጽዕኖ ማሳደሩን ቀጥሏል። በታላላቅ ቀጠናዊ ኃይሎች መካከል እና ለዓለም አቀፍ የንግድ መስመሮች ቅርብ በመሆኗ አገሪቱ ጠንካራ የዲፕሎማሲ ግንኙነቶችን እና የላቀ የደህንነት ስርዓቶችን ትጠብቃለች። እነዚህ ምክንያቶች በቀጠናው ውስጥ ስትራቴጂካዊ ጠቀሜታ ካላቸው አገሮች አንዷ ያደርጓታል። ከፖለቲካ እና ታሪክ ባሻገር የእስራኤል እጅግ አስገራሚ ለውጦች አንዱ ይገኛል። ባለፉት ጥቂት አስርት ዓመታት አገሪቱ በዓለም ላይ ካሉ እጅግ የላቀ የቴክኖሎጂ ፈጠራ ማዕከላት አንዷ ሆናለች። አነስተኛ የህዝብ ቁጥር ቢኖራትም እስራኤል እጅግ በጣም ብዙ የሆኑ የቴክኖሎጂ ኩባንያዎችን ታስተዳድራለች። የጋራ መስሪያ ቦታዎች፣ የጥናት ላቦራቶሪዎች እና የቬንቸር ካፒታል ድርጅቶች የከተማዋን ዘመናዊ የቢሮ ፎቆች ሞልተዋታል። ወጣት ስራ ፈጣሪዎች ከአርቲፊሻል ኢንተለጀንስ እና ከሳይበር ደህንነት እስከ የህክምና ቴክኖሎጂ እና ንጹህ ኢነርጂ ድረስ ባሉ ዘርፎች ላይ ተጽዕኖ በሚያሳድሩ ሀሳቦች ላይ ይተባበራሉ። ኢንቴል፣ ጉግል እና ማይክሮሶፍት ጨምሮ ዓለም አቀፍ ኩባንያዎች የሀገሪቱን ከፍተኛ ክህሎት ያለው የሰው ኃይል እና ጠንካራ የፈጠራ ባህል በመጠቀም እዚህ ትላልቅ የምርምር ስራዎችን ያካሂዳሉ። እስራኤል በግብርና እና በውሃ አያያዝ ረገድም ፈርቀዳጅ ስኬቶችን አስመዝግባለች። እዚህ የተገነባው የጠብታ መስኖ ቴክኖሎጂ በዓለም ዙሪያ በደረቅ የአየር ንብረት ውስጥ የሚካሄድ ግብርናን ለውጧል። ይህ በእንዲህ እንዳለ በሜዲትራኒያን የባህር ዳርቻ ላይ የሚገኙ የጨው ውሃን የማጣፈጫ ፋብሪካዎች የባህር ውሃን ወደ መጠጥ ውሃ በመቀየር አገሪቱ ያለባትን የተፈጥሮ ውሃ እጥረት እንድትወጣ እየረዱ ይገኛሉ። ከፖለቲካ ዜናዎቿ እና ከቴክኖሎጂ ስኬቶች ባሻገር ንቁ የሆነ የባህል ሞዛይክ ይገኛል። የእስራኤል ሕዝብ ከአውሮፓ እና ከሰሜን አፍሪካ እስከ መካከለኛው ምስራቅ እና መካከለኛው ኤስያ ድረስ ከአህጉራት የተለዋወጡ ማህበረሰቦች ያጠቃልላል። በእስራኤልም የማሄኒ የይሁድ ገበያ የብዙሃነት ሕያው ሆኖ ይታያል። ሙዚቀኞች በአቅራቢያው ይጫወቱ፣ ነጋዴዎች ቅመማ ቅመሞችን፣ የተጋገሩ ምግቦችን፣ ትኩስ ፍራፍሬዎችን እና የጎዳና ላይ ምግቦችን ይሸጣሉ። የተቆላ ቡና፣ የተጋገረ ዳቦ እና የሚጠበስ ፍላፌል መዓዛ አየሩን ይሞላዋል። በእስራኤል የሚገኝ ምግብ ለዘመናት የተካሄደ የስደትና የባህል ልውውጥ ነጸብራቅ ነው። የመካከለኛው ምስራቅ ጣዕሞች ከአውሮፓ ወጎች እና ከሰሜን አፍሪካ ቅመሞች ጋር ተቀላቅለው ለየት ያለ የምግብ ማንነት ይፈጥራሉ። ወደ ደቡብ በኔጌቭ በረሃ በቤዱዊን ማህበረሰቦች የዘላንነት ቅርሳቸውን ከዘመናዊ ህይወት ጋር በማጣመር ለዘመናት የቆዩ ወጎች ይጠብቃሉ። ሌላው የእስራኤል ማህበረሰብ ልዩ ገጽታ ኪቡጽ በሀገሪቱ የመጀመሪያ ዓመታት የተመሰረቱ የጋራ እርሻ ማህበረሰቦች ናቸው። በጋራ ባለቤትነት እና በትብብር እሴቶች ላይ የተገነቡት እነዚህ ማህበረሰቦች የሀገሪቱን ማህበራዊ ማንነት ለመቅረጽ ረድተዋል።
የእስራኤል ጂኦግራፊ በሚያስደንቅ ሁኔታ የተለያየ ነው። የሜዲትራኒያን የባህር ዳርቻዎች በምዕራባዊው ጠረፍ ላይ ይዘረጋሉ። ለም ሸለቆዎች በሰሜን ይገኛሉ። ሸካራ ኮረብታዎች ኢየሩሳሌምን ከበው ይገኛሉ። ሰፊው የኔጌቭ በረሃ ደግሞ በደቡብ በኩል የበላይነት ይይዛል። አነስተኛ መጠን ቢኖራትም አገሪቱ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ ያለውን ቦታ ትይዛለች። ዋና ዋና የንግድ መስመሮች በአቅራቢያዋ ያልፋሉ እና ቀጠናዊ እድገቶች መጻኢ ዕድሏን መቅረጻቸውን ቀጥለዋል። በኢየሩሳሌም ላይ ምሽት ሲወድቅ ከተማዋ በጥንታዊ ግንቦች ላይ በሚያንጸባርቁ ወርቃማ መብራቶች ስር ትደምቃለች። ምዕመናን ጸሎታቸውን በሹክሹክታ ያደርሳሉ። የቤተ ክርስቲያን ደወሎች በሩቅ በቀጥታ ይደወላሉ። የሶላት ጥሪ በከተማዋ ሰማይ ላይ ያስተጋባል። በምድር ላይ እንደ እስራኤል የታሪክ ክብደት የተሸከሙ ቦታዎች ጥቂት ናቸው። ጥንታዊ ፍርስራሾች ከዘመናዊ ላቦራቶሪዎች ጎን የሚቆሙባት፣ የተቀደሱ ወጎች ከዘመናዊ ፈጠራ ጋር የሚገናኙባት እና ያለፈው ታሪክ መጻኢ ጊዜ መቅረጹን የሚቀጥልባት ምድር ናት። ምናልባትም ዓለም ይህችን ትንሽ ሀገር በቅርብ መከታተሉን የቀጠለው ለዚህ ሊሆን ይችላል። ምክንያቱም በእስራኤል ታሪክ የሚታወስ ብቻ አይደለም፣ አሁንም እየተከናወነ ያለ ሂደት ነው።